እግዚአብሔር እኮ አገልጋይ እኮ አይደለም፣ ይሄ ሰራተኛ አይደለም። ከዛ ቢሊየንስ ዶላር በላይ እግዚአብሔርን ተወዷል። እና ቃልን እኮ ተኝተህ እኮ ስለ ሹራብ ስታስብ እኮ ነው የምታር። ምን ውስጥ ነው የገባሁት? በጣም ክፉ ሰው ነበረ። በጣም ክፉ ሰው ነበር። ንፉግ ነበር፣ ባለጸጋ ነበር። ብቻውን ነው የሚበላው። ሰውን እዛ ዳር ላይ ቁጭ አድርጎ እሱ በጣም ብዙ አይነት ምግብ የሚመገብ ነበር እና ነዳያን ለማኞች ያስይዛሉ። አንደኛው ሄጄ አንጢላሪዎስ ለምኘው ከሰጠኝ ሊያሸንፋቸው፣ አንዱ አይሰጥህም ተባብለው ቤት አድርጎ ይሄዳል እና ሄዶ ሲጠይቀው ዳቦ ወረወረበት፣ ወርውሮ ፈነከተ እና እሱ ደሙን ጠራርጎ ዳቦዋን ይዞ ሄደና ሰጠኝ አላቸው። ቤቱን አሸነፈ። አንጢላሪዎስ የዛን ለሊት ተኝቶ ራእይ ያያል። ሞቶ መላእክትና የጽልመት መላእክት የጨለማ መላእክት የሚባሉት ርኩሳን መላእክት ነፍሱን ሲታገሉት ያያል እና እግዚአብሔር ፊት ያቀርቦታል። እነዛ ይፈልጉታል። ንፉግ ነበር፣ ሰጥቶ አያውቅም ይላሉ። መላእክቱ አንድ ነገር ነው የያዙት። የት የሰጠውን ሲሉ ያሳያቸዋል። የወረወረለት ዳቦ ማለት ነው። ኢንቴንሽኑ መስጠት አልነበረም። ዳቦዋ ተቆጠረች እና ደነገጠ። ሲነሳ እንዴ አንድ ዳቦ እንደሚያጸድቅ ከሆነ ብሎ ያለውን ሁሉ ሸጦ አከፋፈለ። ያለውን ሁሉ ሸጦ ያፍ ንፉግ ሰውዬ እንግዲህ በጣም ይገርም ይሆን። ባዶን ቀር እና መተው ሲሰጥ ሲያከፋፍል ለነበር የሰሙ ሰዎች ድጋሚ መተው ጠየቁት። ሌላ ሰዎች ምን ይልስጣችኋልና በቃ ሄዳችሁ እንደ ባሪያ ሽጡኝና ገንዘቡን ሰጡት አላቸው። ተሸጠ። በዛ በባርነት ዘመን ሲኖር ገንዘቡን ክፍያውን ሲሰጥ ምን ሲል የንጉሱ ልጅ ትሞታለች። አንድ ቅዱስ አለ አንጢላሪዎስ የሚባል ብሎ ያመጡታል። እንግዲህ ያን ንፉግ ሰውዬ እንደዚህ ነው መተው ሲመጣ ከዛ ልጅን እባክህ አስነሳልኝ፣ የፈለከውን ሰጣለሁ፣ ምንም አትስጠኝ፣ ባሮቹን ሁሉ አስፈታቸው አለው። እሺ እለቅልሃለሁ አለው። እንደዚህ ራሱን ሲሸጥ ምን ሲል አሁን ይሄ እዚህ ኮሚኒቲ ላይ ቢሆን እንደሱ አይነት ጅል አለ እንደ አንጢላሪዎስ እንዴ? ያማል እንዴ? አረ እግዚአብሔርም እኮ እንደዚህ አይልም ነው የምትባሉ። በዚህ ሁሉ ራስ መካድ ውስጥ የምትወዳቸው የሚወዱ ሰዎች፣ አሁን ሰው አንድን ሰው ሲወድ ልክ እንደራሱ ነው አይደል? እህት ስትወድ የሆነ ነገር ስታደርግ አንተ የማይጠቅም ነገር አንተ ስታደርግ እሷ ትከራከርልሃለች ካንተ ወገን ሆና እና ቤተሰቦቻችን ምናምን የሚመነኩሱ መነኩሳትን እኮ ያልተቃወመ እንትን ይል ቅዱሳን ብታይ አሁን ሀብተ ማርያም አሁን ሲመንኑ ማን እግዚኦ ማርቶስ በሚል እንትን ነው የመነኑት። እናታቸው እግራቸው ስር ወድቃ ነው የነበሩ። ፍቅር ስላላቸው አይፈረድም እኮ። ግን አንተ ክርስትናን አክሰፕት የምታደርግበት መንገድ የሚወዱ ሰዎች አክሰፕት ሊያደርጉ አይችሉም። በጣም ተቃውሞ አለ። ለራስ አታስብም ወይ? እግዚአብሔርስ እንደዚህ ይልሃል ወይ? እንዴ ራስን ጎድተህ ስጥ ይላል እንዴ ይላል። አንተ በዛ መሃል ምን ታገኘውን በረከት ሰው አያይም። ቢዝነስህ ለሰው መሆን አይችልም ወይ? ሰርቭ ስለማድረግ ብቻ መሆን አይችልም ወይ? አትብላ አትጠጣ አይደለም። ብትበላ በጠጣ ለሰው ማድረግ አትችልም ወይ? ስለ እግዚአብሔር ብለህ ማድረግ አትችልም ወይ? አባቶቻችን ለቁመተ ስጋ ብለው ቅጠል የሚበሉት እኮ ቁመተ ስጋ ማለት ምንድነው? ስጋዬ እንዲቆም ከዛስ እንዳገለግል እንጂ ይል በልቶ እንዲጠግብ አይደለም። ከባድ ነው አይኖ። ይሄን ማሰብ ቢያንስ እንኳን ልክ እንዳሉን ማመን አያቅተንም ማለት ጉዳዩ ልክ ነው ብሎ ማመን አያቅተንም። አይ አንዱ ሌላው ቢቀር ላይክ ቢዝነስም ላይ ከመጣው ሁሉ ቢዝነስ እኮ አገልግሎት ነው። ለምሳሌ ላይክ የሆነ ፕሮዳክት እየሸጥክ ከሆነ ይሄን ውሃ እኮ እየሸጠልክ ከሆነ ሰው እየሰራበት ኢንቴንሽን እኮ የሆነ ባዕድ ነገር ቢጨምርበት ፕሮባብሊ ፕሮፊታብል እኮ ሊያደርገው ይችል ነበር። ከዛ አይጀምርም ብላ ታስብ። ምንም አይነት አገልግሎት በቃ ሰርቪስ እየሰጠ ከሆነ ያንን አገልግሎት የሚሰጠው ሰው ላይክ ኢንቴንሽናሊ ያንን ሰው በቃ ልጥቀመው፣ እሱን ደስ ይበለው ብለህ ስታደርገው። ቢካዝ አሁን ለመሰለ ብዙ ጊዜ ይሄ ላይክ ስፒሪቹዋል የሆነ ኑሮና አክቹዋሊ ላይክ የቢዝነስ ኑሮ የቢዝነስ ህይወት ሰው ባላንስ አድርጎት ሲገኝ በጣም ነው የሚያስቀናው። ስለ ላይክ ሁለቱንም በስነ ስርዓት እያከናወነው ስትመለከት በጣም ያስቀናል። እንግዲህ ውስጡን ለእግዚአብሔር ነው፣ እኔ አላቅም እንዴት እንደሆነ። ግን የማንክደው ነገር ሆነም ቀረም እዚህ ምድር ላይ አገሪቱን ፈንክሽን እንድታደርግ በስነ ስርዓት ቢዝነስ መኖር መቻል አለበት፣ ትራንዛክሽን መኖር አለበት። በቃ ይሄ የዓለማዊ ስርዓቱ በደንብ መሄድ መቻል አለበት። አንተ የፈለገ ደግሞ የቤተክርስቲያን ልጅ ብትሆን እዚህ ሆነ ያለው እዚህ ነው የማገለግለው እዚህ ነው የምሰራው እስካልን ደግሞ ድረስ በሆነ መንገድ በኢፈርታችን በጥረታችን ነው ነገር ለማጣ ይገባልና ምን ጊዜም ያ ባላንስ ስቲል ራሴን በጣም ለማስተማር እየሞከርኩ ነው ያለሁት ይሄንን ባላንስ ለማግኘት። ከመግባታችን በፊት እያልኩ ነበር እዚህ ጋር የሆነ ስራ ትሰራለህ፣ ሰው የሆነ ፕሬዝ ያደርጋል፣ በዚህ በኩል ደግሞ ሃምብል የሚያደርግ ነገር ትፈልጋለህና how do you see that balance? እንዴት ነው
መጣር እዚሁ ነገር ላይ መለወጥ የሚፈልግ በስራው ማደግ የሚፈልግ የሆነ ነገር የሆነ ኢንካም የሆነ ቢዝነስ ማሳደግ የሚፈልግ ሰው አለ። አት ዘ ሴም ታይም ደግሞ እግዚአብሔር እንዲባርክለት ይፈልጋል ያን ነገር እና አብዛኛው ጸሎታችን በሙሉ ስለ ስራ ይሆናል። ራሴን ይዤው አውቃለሁኝ ጸሎቴ ሁሉ ስለ ስራው ነው ያለው። ስለ ጧትም ማታም በቃ የሚያስበኝ የሚያስጨንቀኝ አይምሮ ውስጥ ያለው ነገር በሙሉ ስለ ስራ ነው። የሆነ ጊዜ ነው ሪላይዝ ያደረኩት ወይኔ ጉድ ምን ውስጥ ነው የገባሁት። በጣም እኔ አንድ በጣም የሚገርመኝ ነገር እግዚአብሔር የኤቲኤም ማሽን የሚመስላቸው ሰዎች ካርዱ ደግሞ ጸሎት ማለት ነው። ታስገባለህ ብር ካልተፋለ መደበደበው ማሽን ማለት ነው። እግዚአብሔር እኮ አገልጋይ እኮ አይደለም፣ በዚህ ሰራተኛ አይደለም። በቃ ይሄን ማወቅ አለብህ። አንተ እሱ እንድታገለግለው እኮ ነው የተፈጠርከው ማለት ኮንሱም ነው የምናደርገው just ኮንሱም ብቻ እንዴት ነው እያሰብን ያለነው ማለት እግዚአብሔር ፈጥሮ እንደ አባትና እንደ እናት ግዴታው ይመስል አንተን ማኖር ግዴታው ይመስል የሆነ ነገር ፌል ሲያደርግብህ ስታማረው ሲሰጥህ ስታመሰግነው እንደሞኝ እያሞኘ ነው። በቃ ስንት ጊዜ ቆም ለራስህ እኮ አልነበረም የተፈጠርከው እንድታመሰግነው እንድታገለግለው ነው። ኃጢአት እኮ ነው እንዲያደርግህ በቃ እንዲያደርግህ። ይሄን ማሰብ አለብህ። እግዚአብሔር የኔ አገልጋይ አይደለም የሱ አገልጋይ እንጂ ማፈር ነው ያለብህ አንተ ስለምትፈልገው ነገር ቀድመህ ማሰብ ራሱ ጸሎት ላይ በጣም አኮቴት የሚባል ነገር እኮ ሰው አያመሰግንም ቀድሞ ማለት እያንዳንዷን ነገር ቆጥሮ አያመሰግንም ወይ እንዲህ ስላረክ ስለተነፈስኩ አመሰግናለሁ እንዲህ እየተራመድኩም እኮ ነው አመሰግናለሁ አይባልም ወይ ቀድመ ከመለመን በፊት። ከዛ የምትፈልገው ነገር ራሱ እግዚአብሔር ላንተ የሚፈልገው ነገር ይሁን አይሁን በምን ታውቃለህ? ያም አይደለም የሱ ፍላጎት አይደለም እናስቀድመው። ፍላጎታችን በእግዚአብሔር መንገድ ነው ማሳካት እንፈልገው እሱን በማያስከፋ መንገድ። ሰው በጣም ትኩረት እያደረገ ያለው ምንድነው ኃጢአት ያልሆነ ቢዝነስ ቢኖረው ደስ ይላል አይደል? ማለት ከማንም ጋር ሳልነካካ ጽድት ያለች የጄም ቅዳሴን አስቀድሳለሁ አስራቴን አወጣለሁ ግን ስራዬንም እሰራለሁ። ይሄን ሰውዬ ልቡ ግድግዳ ላይ የተለጠፈች የገንዘብ ፍቅር አለች። ገንዘብን መውደድ ደግሞ የኃጢአት ሁሉ ስር ነው ይላል። ገንዘብ ዮኒ ጌታችን ራሱ ጌታ ብሎ የጠራው ነገር ለሁለት ጌቶች ልትገዙ አትችሉም ጌታ ብሎ ጠርቶታል። እንዴ እኩል ከእግዚአብሔር ጋር የተገዳደረ ያለው ነገር ቢኖር ገንዘብ ነው። በጣም ቀደም የጠየቁት ጥያቄና ሁለት ጥያቄ ብቻ ራስን ጠይቅና ልክ መሆንህን በዚህ አረጋግጥ። ቀደም በመንፈስ ደሃ ነው ወይ አንተ ያገኘውን ነገር የእውነቴን ነው የምልህ በቃ ራስን አትሸውደው። እግዚአብሔርን መሸወድ አትችልም። ውስጥ የሚጠራጠር ነገር አለ። ጥግ ላይ የሆነ የሚሰማ ስሜት አለ። የምር እግዚአብሔር እንዳደረገው ነው የሚሰማ። እግዚአብሔር የምር አንተ ባዶ እሱ ሙሉ ሆኖ እንደሞላብህ ይሰማሃል። ሁለተኛው ደግሞ አሁን ያከበትከው ቢዝነስ ያሰብከው ነገር በእጅ ያስከው ነገር እግዚአብሔር ስጠኝ ቢልህ የምትሰጠው ነገር ነው ወይ? ስለ እግዚአብሔር ብለህ መተው የምትችለው ነገር ነው ወይ? ማለት ለነገሩ ካለ ፍቅር ለእግዚአብሔር ያለ ፍቅር ይበልጣል። አብርሃም ነው ለዚህ ሁሉ ምሳሌ የሚሆን። አብርሃም እግዚአብሔርን ትቶ እንግዲህ አስበው ከእናት አባቱ ሀገር ማን እንደሆነ የማያውቀውን አምላክ ተከትሎ ወጥቷል። ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ተብሏል። ከዛ ሁሉ ጊዜ በኋላ ግን ልጅ አልነበረው እና በጣም ይገርመኝ አብርሃም 25 ዓመት ጠብቋል። ቃል ከገባለት በኋላ ወንድ ልጅን እሰጥሃለሁ ካለው በኋላ የሰጠው ከ25 ዓመት በኋላ 25 ዓመት ታግሷል እግዚአብሔር። በዛ ሁሉ ያለውን ናፍቆት ታውቃለህ። በእግዚአብሔር እምነት አለው። የእምነት አባት ነው። እንደሚሰጠው እርግጠኛ ነው። ግን ናፍቆቱን አስበው። እንደምታገኘው እርግጠኛው እንኳን ነገር ሲቆይ ይከብዳል አይደል? በዛ ሁሉ ትዕግስት ውስጥ ያገኘውን ይስሐቅ ገና ሳያጣጥመው የምትወደውን አንድያ ልጅን ይስሐቅን ሰዋልኛል። እኔ ቃላቶቹ ራሱ ምን ያህል ፔንፉል እንደሆነ አስበው። የምትወደውን ብሎ እንደሚወደው አስታወሰው። አንድያ ልጅን ብሎ ከዛ ስሙን ጠራበት ይስሐቅን። ከዚህ ሁሉ ቃላት ግን መጨረሻ ላይ ያለችው ሰዋልኝ ምትል በሞሪያም ተራራ ሄደ ሰዋልኝ። አብርሃም እሺ ነው ያለው። ሎጂካሊ እንኳን ብናስበው እንዲህ ዘርህን እንደ ምድር አሸዋና እንደ ሰማይ ከዋክብት አበዛልህ ያልከኝ በልጅ ካልሆነ በምንድን ነው ብሎ መጠየቅ ይችል ነበር። አብርሃም በብዙ ጉዳዮች ከእግዚአብሔር ጋር ተከራክሯል። ቆሞ እንደ ሰው አውርቷል። እግዚአብሔር ሆይ አብርሃም እነሆኝ ብለው ፌስ ቱ ፌስ አውርተዋል። ምንም አላለም። እዚህ ጋር ሎጂካሊ መከራከር ይችል ነበር። እንደዚህ ያልከኝ በምን ልታረኝ? ሁለት ደግሞ ልትነሳኝ ነገር ለምን ሰጠኝ? እንዴ ቢቀርብኝ ስኒ ለምጄዋለሁ 100 ምናምን ዓመት ያለ ልጅ ቢቀርብኝስ ይሄ ሁሉ ፈተና ሰው የምታይ እንደዚህ ማለት እየቻለ ኩዌሽን አላረገ። አስቡ። ለሳራ አልነገራትም። በማለዳ ተነስቶ ወጣ ይላል። ሬሳ እንኳን የኖረበት ቤት ነው ትንሽ ይቆይ ይባላል። ከልጅ ጋር ትንሽ ጊዜ ላሳልፍ እንኳን አለ። በማለዳ ተነስቶ ለሳራ ሳይነግራት ቢነግራት እሷ ለእግዚአብሔር ካላት ፍቅር ለይስሐቅ ያላት ፍቅር ስለሚበልጥ ታስተውለው ነበር። ያንን ስለሚያውቅ ይዞ ወጣ። 3 ፔንፉል የሆኑ ቀኖች አስብ። ሞሪያም ተራራ እስኪደርስ ድረስ 3 ቀን ይፈጀበት። 3 ቀን 3 ሌሊት
ለአብርሃም ምን ያህል ከባድ እንደሚሆን አስበዋል። አንድ ቀን መሽቶ ሲነጋ ለሱ ልጁን ለመሰዋት በስለት ለእግዚአብሔር ለመሰዋት የሚወደው ልጁን 2 ቀን እየቀረው 2 ቀን ሲሞላ 1 ቀን እየቀረው ለሊት ይሄን ፈጥቶ ነው የሚያድረው። አባዬ ሲለው ኤቭሪ ስቴፕ ኦፍ ዘ ዌይ ያሰበው ነው። ልጁን የሆነ ነገር ሲያደርገው ሲያቅፈው ሲጠራው አባዬ ሲለው የነው ምን ሄዶ ሲለው በእነዚህ ሁሉ እሱ በጣም ፔንፉል ነበር። ዝም ብሎ ዋጥ ብሎ ለእግዚአብሔር ያለው ክብርን ፍቅርን ስለሚበልጥ ነበር። እዛ ሎሌዎቹን እዛው ተራራ ላይ እናንተ ቆዩኝ እኔና ልጄ እንመለሳለን አለ። ያውቃል እኮ ብቻውን እንደሚመለስ ግን እኔና ልጄ እንመለሳለን። እና እንደውም አባቶች ሲያስተምሩ ምንድን የሚሉት እግዚአብሔር በሰዋለት እንኳን ወይ አስነስቶ ይሰጠኛል ወይ ለላይ ይሰጠኛል ብሎ በጣም ነበር የሚያምነው በቃ እግዚአብሔር በዛ ሁሉና ይስሐቅ እንግዲህ የሚሰዋበትን እንጨት ተሸክሞ መውጣት ጀመረ። በእኔ በጣም የሚገርመኝ ቃል ከሁሉ መጽሐፍ ቅዱስ ቃል የሚገርመኝ ይሄ ነውና መሰዊያው አለ መስዋዕቱ የት አለ ብሎ ጠይቀው እንዴ ሊደነግጥ እንደሚችሉ አስባ በጣም በጣም ልጅህን ልትሰዋው ይሄድክ ማን ነው የሚሰዋው ሲል የአብርሃም መልስ መስዋዕቱን እግዚአብሔር ያዘጋጃል ነው። በሁሉ ነገር እግዚአብሔር ያውቃል እንደማለት በቃ እንደዚህ ቃል የሚሰጥ ነገር ምንም የምታውቀው ነገር ወደፊት እንደሚሆን እግዚአብሔር ያዘጋጃል። ሄደ ደረሰ። በጣም የሚገርምህ ይስሐቅ ገባው እሱ እንደሆነ መስዋዕቱ በቃ አወቀ። የሱ ታታሪነት ራሱ ይገርመኛል። አባቴ አይኔን አይተህ አዝነህልኝ ለእግዚአብሔር ካለመታዘዝ እንድትድን አይኔን እሰረኝ አለው። ይስሐቅ አይኔን አስረህ በሆዴ ይሉጣ እንዳታየኝ አይኔን አለው። ቢያኔ ነው ስለቱን ሲያነሳ እነሆ አብርሃም በልጅ አንዳች ነገር አታርግ ብሎ ከዛ በኋላ እጥፍ ድርብ የሆነ ቡራኪ ያንን ዘርን አበዛለሁም ደግሞለት የሚባርኩን እባርካለሁ የሚረግሙን እረግማለሁ ብሎ ባረከው። ይህ ሁሉ ታሪክ ምንድን ነው? ጣጣ ሰጠው አይደል? ይስሐቅን ከምንም ነገር በላይ በምድር የሚፈልገው ከብቶቹን ሁሉ ነገር ማጣት ይችላል። አብርሃም ይስሐቅን በሚፈልገው ልክ ምንም ነገር አይፈልግም። በአብርሃም መንገድ ውስጥ ያሉት እግዚአብሔርና ይስሐቅ ናቸው። ግን በአብርሃም ሕይወት ይበልጥ የነበረው እግዚአብሔር በጣም የሚወደው ነገር እያዘነ እንኳን ቢሆን እየተደሰተ ነበር። አብርሃም እያዘነ እንኳን ሳክሪፋይስ አድርጓል። ይህ ሁሉ ዘመን የገነባውን ቢዝነስ እግዚአብሔር አንድ ቀን ተወልኝ ቢለ የመተው አቅሙ አለ። አቅሙ ሳይሆን እግዚአብሔርን በዛ ልክ የመውደድ ፍቅሩ አለ። ለዛ ነው መፍራት ያለብህ። ጌታ እንደውም እንትን አለች ይሄ ሀብታም መንግስተ ሰማያት ከሚገባ ግን መርፌ ቀዳዳ ቢገባ የሚል ካንዱ ድሜ ጋር ያወራበት ነበርና ፍቅሩ ነው በቃ እውነት የገነባው ነገር የለፋበት ነገር መሆኑ ሳይሆን ውስጥህ ያለው ቦታ ያ ነገር ምን ያህል ግዙፍ ነው ነው ትልቁ ጥያቄ እንጂ እንደሆነ እውነት እግዚአብሔር የኛም ሀብት በዛ ደረጃ ተውልኝ ብሎ ምንም የሚያደርግለትም እንኳን አይደለም። ጅስኛ ለወፈተ ምን ያህል ከኔ ጋር ነው የሚለውን ቼክ ለማድረግ ነው። በጣም ለዛ ነው ያ አሁን ሰው ይቺን ጥቅስ ነው የሚያውቃት እንጂ ከዛ በፊት ያለውን ስቶሪ አያርቅም። ባለጸጋ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል። በዛ በፊት እኮ መጥቶ እንድድን ምን ላድርግ ብሎታል እኮ ያ ባለጸጋ። ትእዛዛቴን ጠብቅ፣ ኧረ ትእዛዛትን ስጠብቅ ኖር ያለው እንግዲያውስ ያለን ሁሉ ሸጠ ተከተለኝ ሲል መጽሐፍ ቅዱስ እንዴ ያ ሰው ብዙ ንብረት ነበረውና እያዘነ ሄደ። ከዛ ነው ባለጸጋ በቃ መግባት አይቀልም የተባለው። ለባለጸጋ ከባድ ነው የተባለው ለመሰለ ከእግዚአብሔር በላይ ገንዘቡ ስለሚወድ እና ደግሞ ፈርስት እኔ እንደውም አንድ ሰው ቢዝነስ ሊጀምር ሲል ቆይ ከገንዘብ በላይ እግዚአብሔርን ወደዋለሁ ብሎ ነው መጠየቅ ያለበት። ይመጣል ይሁን አንተ መስክር ነህ። ሰው ሐስል ካረገ የሰው ልጅ አቅሙ ምን ላይ ደረጃ እንደሚሆን አንተ መስክር ነህ። ሰው በደንብ ከሰራ ኤለን መስከል የማይሆንበት ምንም ምክንያት የለም። ቢሊየነር ማትሆንበት ምንም ምክንያት የለም። እሱ ለሰው ልጅ የተቻለ ነገር ከባዱ አይደል? ከባዱ ነገር ከዛ ቢሊየንስ ዶላር በላይ እግዚአብሔርን ተወደዋለህ እንዴ? ምን እናቃለን እኮ ተኝተህ እኮ ስለ ሹራብ ስታስብ እኮ ነው የምታድር። ያን ጫማ ምናምን እንደዚህ መኪና ቢኖረኝ ከዛ ጂ ፕላስ ምናምን ይሄ እኮ ነው ቺዝ የሚያደርገን እንዴ? የስልክ ዋልፐሩ እኮ ቤትና መኪና የሆነ ሰው ቃል እውነት ነው። የእህቶቻችንን ስልክ ጋላሪ ስትከፍት ምን አይነት ቀሚስና ጫማ እንዳለ ታውቃለህ? ምን ይመስላል? የእውነት ራስን መታዘብ ነው ያለብህ። ከጌታ ከመድኃኒት ከመቤታችን ስላድኖ በላይ የቀሚስና የጫማ እንትን ያለው ከዚህ በላይ ምን አለ? ሰው አንድል ማድረግ አትችልም። እግዚአብሔርም ሲጠብቅ ነው። በጣም ከታገልከው ግን ይተዋል። ይሄ ነው ማለት በጣም ሐስል ካርክ ይሄ አለ አይደል በቃ ለቀቀኝ ምናምን ካልክ ኦኬ ለፍላጎትህ ይሰጣል። እኔ እግዚአብሔር እንደው ለምኞታችን አሳልፎ አይስጠን። ይሄ ትልቅ ጸሎት ነው። ለምኞቴ አሳልፈህ አትስጠኝ እንደማለት የተመኛትን ነገር ያሳያል። መውጣት የማትችልበት ደረጃ ላይ ደርሰህ እግዚአብሔር ከምን ሲጠብቅህ እንደነበር ይገባል። በሁለቱም መንገድ ይገባል። ታግሰህ ከጠበቅ ማለት የጠየቅከውን ነገር ሳይሰጥህ ታግሰህ ከጠበቅ የሆነ ጊዜ ያሳያል ከምን እንደጠበቅህ። ያኔ ግሬትፉል ትሆናለህ።
ጭቅጭቅ አድርገህ ከተቀበልከው በኋላ በቃ እንደፈለኩን ብሎ ከሰጠ በኋላ ከሆነ ጊዜ በኋላ ከምን ሲጠብቅህ እንደነበር ምን አለ ባልሰጠኝ እንድትል ያደርጋልና ስለዚህ ትክክለኛው ጸሎት ምን ይመስልሃል? እንደ ፈቃድህ እንድኖር እርዳኝ ጌታ ሆይ አንተ ሁሉን ታውቃለህ። ግን ደግሞ እኛም ደግሞ ፈቃድ አለን። አዎ እኛም ደግሞ ፈቃድ አለን። በፈቃዳችን ደግሞ የምናደርገው ነገር እግዚአብሔር ፈቃድ ይሁን እግዚአብሔር የሚወደው ነገር ይሁን ደግሞ ብዙ ጊዜ ደግሞ አናውቀውም። ተገልጧል። እኔ እግዚአብሔር ጽፎታል መጽሐፍ ቅዱስ በጣም ኤፍሬም ሶራይ ቅዱስ ኤፍሬም ሶራይ ውዳሴ ማርያምን የደረሰው ምን እንደሚል ታውቃለህ? ጸሎት ከእግዚአብሔር ጋር መነጋገር ነው አይደለም እግዚአብሔርን ማናገር ነው። እግዚአብሔርን እያነጋገርከው አይደለም እግዚአብሔርን እያነጋገርከው ነውና ጠዋት ጸልየህ ማታ መጽሐፍ ቅዱስ ማታነብ ከሆነ ተናግረህ ብሎ ሊጀምር ሲል ተተው እየሄድክ ነው። በቃኝ ማለት እኮ አውርተህ ማለት ልክ እግዚአብሔር ላይ ራሱ ቆይ በምን ይመልስልህ ታዲያ ምን እያረክ ነው? በምን ይንገርህ? እውነት እስኪ አንተ ስብከት አዳምጠህ የህይወትን ጥያቄ መልስ አታገኝ። አንተ ጸሎት አድርገህ አንተ ሱባኤ ይዘህ እግዚአብሔር ስላንተ ጉዳዩን ይፈቅደዋል አይፈቅደውም የሚለው ነገር በጣም ኮቪስ ነው። ቤተክርስቲያናችን በደንብ ታስተምረው የንስሐ አባትን ጸሎት አድርግ፣ አንድ ሳምንት ጸሎት አድርግ፣ ሱባኤ ግባበት፣ ያዝበት። እግዚአብሔር ሆይ ግን በጣም ወሳኙ ነገር ልንገር፣ የእግዚአብሔር ፍቃድና የራሳቸው ፍቃድ አለ አይደል? አሁን የወይን ጠርሙስ ውስጥ ወይን አለ እንበል። እሱ ውስጥ ማር መክተት ከፈለክ የመጀመሪያው ነገር ወይኑን ትደፋዋለህ አይደል? ታጥበዋለህ ብርጭቆውን። ወይን እንዳይሸት ፀሐይ ላይ ታደርቀዋለህ። ከዛ ነው ማሩ የሚገባው። የራስህ ፍቃድ ውስጥ የእግዚአብሔርን ፍቃድ መክተት አትችልም። መጀመሪያው ኒውትራል ነው ወይ? አንድ ልጅ አንድ አባት ጋር ሄድና የሁለት ሴቶች ስም ጽፎ ጠቅልሎ ይሰጣቸዋል። ማን ማግባት አለብኝ ብሎ ግራ ተጋብቼ ነው ለሁለቱም ፍላጎት አለኝ ይላቸዋል። እሳቸው ባርከው ምን ብለው ሲሰጡት ሲያየው አንድን ሞክራለ ድጋሚ ምንም ቢመስሉ ያችን ይፈልጋታል ማለት ነው። በጣም በእርግጠኝነት የእግዚአብሔር ፍቃድ እየጠየቅኩ ነው የሚል ሰው የሆነ ፍላጎት አለው ለዛኛው ለራሱ ፍቃድ። ይቺ ልጅ እንዳገባ ጌታዊ ትፈልጋለህ፣ በቃ ያንተ ፍቃድ መሆን አለበት ምናምን ቢነጥቀው በነገራችን ላይ ያሰው ያማራል። እግዚአብሔር እንዴ እኔ መች ባርክልኝ አልኩ እንጂ ምናምን። እና ኒውትራል ነህ ወይ? መጀመሪያ የእግዚአብሔር ፍቃድ ከመጠየቅ በፊት ጉዳዩን ከማወቅ በፊት አንተ ኒውትራል ነህ ወይ? ሄደህ አባቶች ጋር ወይም ደግሞ ሱባኤ ስትጸልይ ይህን አርግልኝ ሳይሆን አንተ የምትፈልገውን አድርግ። የምር ከልብህ አምነህ ነው እሱ የሚያደርገው ነገር እንዲህ በቃ ፈልገህ ነው። ይህን ማወቅ አለብህ። ካልሆነ ባይዞ አይሳካልህ። እና ኒውትራል መሆንን ማረጋገጥ፣ ጸሎት መጸለይ። ከዚያ በንስሐ አባት ይነግርሃል፣ እግዚአብሔር በመጽሐፍት ይነግርሃል። በብዙ ነገር ፈቃዱን ገልጧል። በታክሲ ጥቅስ የህይወትን ጥያቄ ይመልስልህ ይችላል እግዚአብሔር። በነገራችን ላይ በማይረባ ያሬድ በትዳር እንዲህ ትል የተናቀችው ትል የሁሉም ሰው ቅድም እንዳልኩ ቅዱስ ጳውሎስ በብርሃን ስስ ምንም በማይረባ በብርሃን በመረብ በአሳ በሁሉም ነገር እግዚአብሔር ይመልሳል። ጸልየህ ግን ዞር ማለት የለብህም እና ቼዝ ታደርጋለህ። አንተ የእግዚአብሔርን ፍቃድ ለማወቅ የምር ቼዝ ታደርጋለህ። ቁጭ ብለህ ታስባለህ። እኔ እግዚአብሔር በየቀኑ አስተማሪ ነው ብዬ አምናለሁ። ማታ ገብቶ ግን እግዚአብሔር ለመስማት ደግሞ ምን አስተማሪኝ ብሎ ማሰብ የኛ ድርሻ ነው። እግዚአብሔር በየቀኑ ይናገራል። በእውነት ታክሲ ውስጥ ስልክ የሚያወራ ሰው የሚያወራው ነገር ሰምተህ እኮ ልትለወጥ ትችላለህ። ከገባህ ኖቲስ ካረከው ካንተ ነው መሰለኝ የሰማሁት። በጣም ብዙ ቦታ ተጠቅማታለሁ። ሬድ ካር ኖቲስ የሚባለው ቲዮሪ ይገርመኛል። ለምንድን ነው ከዛ በኋላ አሁን አንድ ሰው እንደው ለኦዲየንሱ ግልጽ እንዲሆን በቲሸርት እናስበውና ዛሬ ስንት ቀይ ቲሸርት ያደረገ ሰው አይተሃል ቢባል አያስተውለው። ነገ ግን በእያንዳንዱ ቀይ ቲሸርት 500 ብር ሰጣለሁ ብትለው የአንድ ቀይ ቲሸርት ዋጋ 500 ብር ሆነ ማለት። እግዚአብሔር አስተማሪ ነው ብሎ የሚያምን ሰው ቁንጭ አይነቅም። በእውነት የእግዚአብሔርን ቸርነት ይገርመዋል፣ ይደነቃል። በቃ ሰውን እንደዚህ ታደርገው ዘንድ የሰው ልጅ ማን ነው ይላል። በአንተ ፊት ልክ እንደዚህ ቁንጫ ነን እኮ ላይፍ ሌሰን ብታስበውና የእግዚአብሔርን ፍቃድ ማወቂያ መንገዶች በጣም ብዙ ናቸው። እኛ ግን እውነቱን ለመናገር የአንተን ፍቃድ ስለሚነካብህ ነው ይኖር የምታደርገው ሳይገልጥልህ ቀርቶ አይደል እንጂ እንደውም ዲፕ ዳውን እናውቀዋለን። ባለፈው አንድ መጽሐፍ ላይ ያነበብኩት ነበር ይሄን ነገርና ይሄ ኃጢአትንም ኃጢአት የሚያደርገው ነገር ማወቃችን ነው አንዱ። ስለ እንትን አይደለም። በእርግጥ ለካህናት አባቶቻችን ሳናውቅ በስተት ይላሉ። ሳናውቅ በስተት እያወቅን ደግሞ በድፍረት የሰራው ኃጢአት ይባላልና አብዛኛውን ነገር ግን ስህተት እንደሆነ እናውቀዋለን። ይነግረናል፣ በሆነ መንገድ ውስጣችን ይነግረናልና አንዳንዴ ራሴንም ምን ሳረግ ይዘዋለሁ መሰለኝ ወይ ጸሎት እያደረኩ ይሁን ነገር በቃ ይሄ ነገር እንዴት ያልመጣው ነው ዲፕ ዳውን አውቀዋለሁ ምን እንደሆነ ችግሩ ምን እንደሆነ ዲፕ ዳውን አውቀዋለሁ። ምን መጋፈጥ እንዳለብኝ አውቀዋለሁ። የሆነ ኮንፍሮንት ማድረግ ያለብኝ ነገር አለ። ግን ከፍርሃት ይሁን ወይም ደግሞ ያን ነገር ሄዶ ከመጋፈጥ የሚመጣው አውትካም ምን እንደሆነ ካለማወቅ አንዳንዴ ደግሞ ሪአሹራንስ ትፈልጋለህ። አዎ ልክ ነህ እሱ ነገር ነው መባል ደግሞ ትፈልጋለህ አንዳንዴ። ከዛ ይሁን ነው እንጂ አብዛኛው
የምንሰራቸው ስተት ወይም ጥሩ ወይም መጥፎ የሚባለው ነገር እኮ እናውቀዋለን አይደል? ይሄ ውስጣችንም ያለው ገት ፊሊንግ የምንለው ነገር በሳይንስም ይላሉ እዚህ ገታችን ላይ ያለው ኒውሮኖች አይ ቲንክ ወደ 200 ሚሊዮን አካባቢ የሚደርሱ ኒውሮኖች ያ ማለት የአንድ ውሻ ጭንቅላት ነው እዚህ ውስጥ ያለው። አንድ ውሻ ማሰብ የሚችለውን ገት ፊሊንጋችን ፕሮሰስ ማድረግ ይችላል። ያ ማለት ኢንቱዊሽን አለን በሆነ መንገድ ይሄ ነገር ልክ ነው ይሄ ነገር መጥፎ ነው ብለን ማሰብ ይችላል። የሆነ ሰው ስራውን አቁሞ የሆነ ነገር መስራት እያሰበ ከሆነ ይነግረዋል በሆነ መንገድ ቆይ ታገስ ብሎ ይነግረው ይችላል። በሆነ ነገር ደግሞ ምንም አትሰራም እኮ እዚህ በቃ ወጣ ምናምን ብሎ ደግሞ ይነግረው ይችላልና ያንን እኔ ኢምፕላንት ያደረገው እግዚአብሔር ነው ብዬ ነው የማስበው። በሆነ መንገድ ያን ቁጭ ብሎ ማዳመጥ ራሱ የሚገርም ነገር ነው። ህገ ልቦና ብለህ መጣሩ ነው ቤተክርስቲያን ከተጻፈው ህግ በፊት ህገ ልቦና ነበርና አዳምና ሙሴ እኮ የሚመሩት ከሙሴ በፊት የነበሩ ሰዎች ከ10ቱ ትእዛዛት በፊት እኮ በህገ ልቦና ነው የሚመሩት። ምን ክፉ ምን ጥሩ ነገር እንደሆነ ልቦና ያውቃል። አንተ ገት ፊሊንግ ያልከው ያውቃል ተክሎብሃል። የሰው ልጅ ውሃና እሳቱን ያውቃል። ምንም ይፈጠር ያውቃል። በነገራችን ላይ ግን ቅድም እንዳልኩ ሰው ራሱን ስላልካደ ራሱን የሚጠቅመውን ነገር ሁሉ ቼስ ስለሚያደርግ ያንን ነገር ኢግኖር ማድረግ አይፈልግም። የእግዚአብሔርን ድምጽ እስከመቼ ነው ኢግኖር የምናደርገው? በጣም በብዙ መንገድ ተናግሯል። ስለሚያጋጭህ ከራስ ጋር ቅድም እንዳልኩ ፔን ስላለው ብዙ ነገር ስለሚያከሽፍብህ መስማት አትፈልግም። ዳትስ ዋይ እየሸሸን ያለው